ሰላም እንዴት ናችሁ? ለመሆኑ የወንዶችና የሴቶች አንጎል ወይም ደግሞ የአእምሮ ስርዓት ልዩነት አለው ብላችሁ ታስባላችሁ? ዛሬ በዚህ ርዕስ ዙሪያ ነው እንግዲህ አንዳንድ ሀሳቦችን ማነሳው። ይሄንን ሀሳብ በተመለከተ የተለያዩ መላምቶች ይነሳሉ። አንዳንድ ሰዎች ወይም ደግሞ አንዳንድ ምሁራን የወንዶችና የሴቶች የአንጎል ስርዓት የተወሰነ ልዩነት አለው ብለው ያነሳሉ። አንዳንዶቹ ደግሞ ምንም አይነት ልዩነት የለውም ጀስት ሴም ብለው የሚያነሱ አሉ። እስቲ ልዩነት አለው ብለው የሚያነሱ ሰዎች የሚያቀርቧቸው ነጥቦች እንመልከት። አንደኛው የወንድና የሴቶች የአንጎል ቮሊዩም ወይም ደግሞ ክብደት የተለያየ መሆኑን ያነሳሉ። የወንዶች የአንጎል ቮሊዩም ከሴቶቹ በተወሰነ መልኩ ጨመር ያለ ነው ብለው ያነሳሉ። ይሄ ግን እንግዲህ የወንዶች ማስ ወይም ደግሞ የወንዶች ክብደት ከሴቶቹ ከፍ ያለ በመሆኑ ከዛው ሲሚልታኒስሊ የአንጎል ቮሊዩምም የሰውነታችን ክብደት ተከትሎ የተወሰነ ብልጫ ስላለው ነው እንጂ የተለየ ልዩነት ስላለው አይደለም ብለው የሚከራከሩ አሉ ማለት ነው። በነገራችን ላይ የአንድ የአደልት አንጎል ክብደት ወደ 1200 ግራም ገደማ ነው። የወንዶቹ ከሴቶቹ ወደ 100 ግራም ገደማ ልዩነት ይኖራል ተብሎ ይታሰባል። ሌላኛው የሚነሳው እዚህ ጋር ኢትስ ኖት ቮሊዩሙ ሳይሆን ዋናው መሰረታዊ ነገር ኒውሮኖች እንዴት ይገባባሉ፣ በምን ያክል ፍጥነት መልእክት ያስተላልፋሉ፣ ሲናፕሶች ውስጥ ምን ያክል ቀጠፍ ያሉ ናቸው የሚለው ነው እንጂ ቮሊዩሙ አይደለም ብለው የሚከራከሩ አሉ። ከዚህም አንጻር እንግዲህ የብሬን ወይም ደግሞ አንጎላችን ሁለት ሄሚስፌሮች አሉት፣ ሌፍት ኤንድ ራይት ሄሚስፌርስ ማለት ነው። የወንዶች ሞር ላተራላይዝ ያደርጋል ተብሎ ይታሰባል። ምን ማለት ነው? ወይ የግራው ወይም ደግሞ የቀኙ ዶሚኔት ያደርግና ሁለቶቹ በጣም በቅጥፍና ኮሚኒኬት አድርጉ። የሴቶቹ በአንጻሩ የግራውና የቀኙ የአንጎል ስርዓት በጣም ይናበባሉ። በዚህም ምክንያት ሞር ኢንቴሊጀንት ብለው ያነሷሉ ማለት ነው። እንግዲህ በጣም ብዙ መላምቶች ናቸው የሚነሱት። ሌላኛው ፋክተር ኢዝ ሆርሞናል ፋክተር። እንደሚታወቀው ወንድ ልጅ ወንድ የሚያደርገው ሆርሞን ቴስቴስትሮን፣ ሴት ልጅ ደግሞ የሴት ባህሪ እንዲኖራት የሚያደርገው ኢስትሮጅን። ይሄ ቴስቴስትሮን የራሱ የሆነ ዲተርሚናንት ፋክተር አለው ባህሪያችን ላይ፣ ፊሊንጋችን ላይ እና የተወታችን ላይ ብለው ያነሳሉ። ኢስትሮጅንም እንደዛው። በዚህ ምክንያት በወንዶችና በሴቶች መካከል በተለይም አፍተር ፒዩበሪቲ ልዩነቶች ይፈጠራሉ ብለው ያነሳሉ። አዘር ፋክተር ኢዝ ክሮሞዞማል ፋክተር። እንደሚታወቀው ሁላችንም 23 ፔር ኦፍ ክሮሞዞም ነው ያለን። የመጨረሻው ክሮሞዞም ኢዝ ሴክስ ክሮሞዞም። ሴቶች ላይ ኤክስ ነች፣ ወንዶች ላይ ኤክስ ዋይ ነው። በተለይም ደግሞ ከሴክስ ክሮሞዞም ውስጥ ይሄ ኤስአርዋይ ጂን ይባላል። ሴክስን ዲተርማይን የሚያደርግ በተጨማሪም ደግሞ ከጾታችንን ዲተርማይን የሚያደርጉ የተለያዩ ነገሮች እንዲሰሩ የሚያደርግ ወሳኝ የሆነ ጂን ነው። ይሄ ብሬን ስትራክቸራችን ላይ የራሱ የሆነ አስተዋጽኦ አለው ብለው ያነሳሉ። በዚህ ምክንያት ልዩነቶች ይኖራሉ ብለው ያነሳሉ ማለት ነው። ከባዮሎጂካል ፋክተሮች በተጨማሪ ግን ካልቸራል ፋክተሮች ወሳኝ የሆነ ሚና አላቸው። ቢኮዝ ኦፍ ካልቸራል ዲፍረንስስ ወይም ደግሞ ካልቸራል ቫሊዩስ የወንዶችና የሴቶች የአንጎልና የአእምሮ ስርዓት የተለያየ እንዲሆን ሆነዋል። እንደውም ከባዮሎጂካል ፋክተር ይልቅ ሞር ካልቸራል ፋክተር ነው በጣም ዲተርማይን የሚያደርገው ብለው የሚያነሱም አሉ። ሁለቶቹንም የሚያነሱ አሉ። ይሄ ኤፒጀኔቲክስ የሚባል ነገር አለ። ኤፒጀኔቲክስ ማለት አውር ላይፍ ስታይልስ አውር እንግዲህ የፓስት ኤክስፒሪየንስ ኢን ላይክ በጊዜ ሂደት ጂናችንን አፌክት ሊያደርግ ይችላል። የዋናውን የክሮሞዞማል ስትራክቸር ሳይሆን የተለያዩ ጂኖች እንዲቀየሩ ሊያደርግ ይችላል። ስለዚህ ወንድ ልጅ የሚሰጠው እሴት ወይም ደግሞ የሚሰጠው ቫሊዩ አለ፣ ሴትም ልጅ እንደዛው። ስለዚህ ይህ ነገር ጂናችን ላይ የተለያየ ኢምፕሊኬሽን ስላለው በዛ ምክንያት ለውጦች ተፈጥረዋል ብለው ያነሷሉ ማለት ነው። ለመሆኑ እናንተ የወንዶችና የሴቶች የአንጎል ስርዓት ወይም ደግሞ የአእምሮ ስርዓት ልዩነት አለው ብላችሁ ታስባላችሁ? እስቲ ኮሜንት ሴክሽን ላይ ሀሳባችሁን አስፍሩልኝ። አመሰግናለሁ።